እኔ ስሜ ኮማንደር ጣሰው ቻለው እባላለሁ። የሀረሪ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ነኝ። ሀረሪ ፖሊስ ኮሚሽን ማርሽ ባንድ እንግዲህ እንደሚታወቀው ያው ከዚህ በፊት እንግዲህ በቀድሞ ጊዜ የነበረው ማርሽ ባንድ በሀረርጌ ክፍለ ሀገር ተብሎ በሚጠራበት ሰዓት ጊዜ ያኔ ከፍተኛ የሆነ ማርሽ ባንድ ነበርና አሁን ደግሞ ሀረሪ ክልል ያቋቋመው ማርሽ ባንድ ከወጣቶች ተመልምለው የተቋቋመ ነው። እነዚህ ወጣቶች እንግዲህ እጅግ በጣም ከፍተኛ ዕውቀት ያላቸው ናቸው። ከሀረሪ ክልል እንግዲህ ተመልምለው በፌዴራል ፖሊስ ነው ስልጠና ያካሄዱት። ስልጠናቸውን እንግዲህ ለ16 ወራት ከወሰዱ በኋላ ቀጥታ ወደዚህ ተመርቀው ወደዚህ ነው የመጡትና በዚህ ክልል ውስጥ ከፍተኛ አስተዋጽኦ እያደረጉ ያሉበት ሁኔታ ነው ያለው። አስተዋጽኦአቸው ምንድነው? እሱ በዚህ ከተማ ውስጥ በሚያስፈልገው ቦታ ላይ ሁሉ ቅስቀሳ እያደረጉ የሚሰሩበት ሁኔታ ነው ያለውና ማርሽ ባንዱ በጣም ከፍተኛ የሆነ አገልግሎት እየሰጠ ነው ያለው በዚህ ክልል ውስጥ ማለት ነው። ምንድነው እሱ ማርሽ ቡድናችን እንደሚታወቀው ስፖርትና ሙዚቃ እንግዲህ ከፍተኛ የሆነ የህዝብ ግንኙነትን ስራ ነው የሚሰራው። ህዝብና ፖሊስን ከማቀራረብ አኳያ የማርሽ ቡድኑ በጣም ከፍተኛ አስተዋጽኦ ነው ያለውና የህዝባዊ በዓላቶች መንግስታዊ በዓላቶች ባለበት ሰዓትም ከፍተኛ እንቅስቃሴ በማድረግ ቅስቀሳ የሚያደርጉበት ሁኔታ ነው ያለውና ፖሊስና ህብረተሰቡን በማቀራረብ በኩል ከፍተኛ ሚና ነው ያላቸው። ስለዚህ በጣም ከፍተኛ አስተዋጽኦ የሚያደርግ ማርሽ ቡድን ያለን ማለት ነው። ማርሽ ባንዱን ከማጠናከር አንጻር አሁን እንግዲህ ኮሚሽናችን ይህን ማርሽ ባንድ በከፍተኛ ሆነ በሰው ኃይልም ሆነ በመሳሪያ አጠናክሮ ለማስቀጠል ከፍተኛ ምኞት ነው ያለውና በዚህ ዙሪያ ላይ ስራዎች እየተሰሩ ነው ያሉት። ስለዚህ ማርሽ ባንዱን አስፈላጊ የሆኑ የተለያዩ ጥቅሞችንና እንዲሁም በሚያስፈልገው የሰው ኃይልም ቢሆን ማቴሪያል ለማጠናከር ኮሚሽኑ በዚህ ዙሪያ ላይ እየሰራ ይገኛል ማለት ነው።